ሰላም ሰላም ወገኖቼ እንዴት ናችሁ? እንዴት ሰነበታችሁ? እኔ በጣም ደህና ነኝ አልহামዱሊላህ ረቢል ዓለሚን። ሰላምታዬ በያላችሁበት ይድረስልኝ። ሰላም ሁኑልኝ በያላችሁበት። አሁን እንግዲህ ውድ የዘወትር ተከታታዮቼ እንዲሁም በዛሬው ዕለት የተገኛችሁ ውድ ታዳሚዎቼ ሁሉ በአመት ሰላም ቻናል በተዘረጋው የመተዋወስና የልምድ ማካፈል ፕሮግራም ላይ ለመገኘት ጎራ ስላላችሁ በጣም አመሰግናለሁ። እንኳን ደህና መጣችሁ። መልካም ቆይታ አላለሁ እና እስቲ ከመነሻው እንተዋወስና መልእክታችን ለብዙ ሰው እንዲደርስ ልምዳችንን ለብዙ ወገን ማካፈል እንድንችል ይሄንን ቻናል ሼር እያረጋችሁ ቢሆን ጥሩ ነው። የላይክ ምልክቷ ደግሞ አንዳንድ ጊዜ መቼም ሁላችንም እንረሳለንና የላይክ ምልክቷንም ጠቅ እያረግን እና በመሃል ደግሞ ያው የሰማችሁ የሐሳብ ሲመጣላችሁ ኮሜንት እንድትሰጡ እጋብዛለሁ። እንዲሁም ደግሞ አዲስ የመጣችሁ ወይም ደግሞ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እንድታረጉ እና የአመት ሰላም ቻናልን እንድታበረታቱ በአክብሮት እጠይቃለሁ ማለት ነው። እና ኮሜንቱ ደግሞ በጣም ጠቃሚ ነገር ነው። ሙቹዋል የሆነ ኤክስፒሪየንስ ሼሪንግ ስለሚኖረን ጥሩ ነው። ልምድ እኔም ወስዳለሁ እናንተም ልምድ ታገኛላችሁ ማለት ነው። እና ኮሜንት መስጠት እንዳትረሱ። እንዲሁም ደግሞ እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። እና ደግሞ ውድ ጊዜያችሁን ስለምትሰጡኝ በጣም አመሰግናለሁ። ኮሜንቱ ደግሞ የግድ የኔን ሐሳብ በመጋራት ብቻ አይደለም፣ ለየት ያለ ሐሳብም ሊሆን ይችላል። ሁላችንም ሊያስተምረን የሚችል ያላየነው ነገር ካለ እናንተ የምታስታውሱኝ ነገር ቢኖር ልታስታውሱኝ ትችላላችሁ። እና በዛ መልኩ አድርገን እንግዲህ እየተዋወስን እንቀጥላለን ማለት ነው። እና ውድ ተከታታዮቼ አሁንም በድጋሚ እንኳን ደህና መጣችሁ ማለት ፈልጋለሁ። እንግዲህ ከተለያየን ቆየን አይ ቲንክ ወደ 2 አመት የሚሆን ጊዜ አልተገናኘንም በዚህ በአመተ ሰላም ቻናል መስመር እና አሁን ግን ያው እየተገናኘን ነው ማለት ነው። እና የተቋረጠው ደግሞ ግላዊ በሆነ ምክንያት ነው። ትንሽ ቦታ የመቀየር ሁኔታ ነበር በኔ በኩል እና ያም ሲሆን ደግሞ ትንሽ ቴክኒካል ድጋፎችም ያስፈልጉኝ ነበር እና በዛ ምክንያት ነው የተቋረጠው። አሁን ግን ያው እንቀጥላለን ማለት ነው በአላህ ፍቃድ። ባለፈው ካቀረብኩላችሁ ዝግጅቶች ውስጥ አንደኛው ምንድን ነበር? ይሄ ኮንስትራክቲቭ ሜንቶርሺፕ በሚል አርስት ያቀረብኩላችሁ ዝግጅቶች ናቸው። እነዚህ ኮንስትራክቲቭ ሜንቶርሺፕ ማለት በተለያየ ሁኔታ በትምህርታችን ሊሆን ይችላል፣ በማህበራዊ ጉዳይ ሊሆን ይችላል፣ በኢኮኖሚ ጉዳያችን ላይ ሊሆን ይችላል፣ በትዳር ጉዳይ ላይ ሊሆን ይችላል እና በማህበራዊ ጉዳያችን ላይ እና በእነዛ ጉዳዮች ዙሪያ ኮንስትራክቲቭ ሜንቶር ብለን የጠቃቀስናቸው ሰዎች አሉ ልንማርባቸው የሚገባ ማለት ነው። እና እንደዚህ አይነት ዝግጅት ነው በአብዛኛው ያቀረብኩት። እና የዛሬ ዝግጅት ግን ያው ከባለፈው ትንሽ ለየት ይላል። እና ይሄ የማቀርብላችሁ ዝግጅት ያው የባለፈው እንግዲህ ኮንስትራክቲቭ ሜንቶርሺፕ ስንል አዎንታዊ ነገር ነው። በጣም ልንማርባቸው ልንከተላቸው የሚገቡን ሰዎች ሌጋሲ በጣም መልካም ሌጋሲ ያላቸው ሰዎች እንግዲህ ከወላጆቻችን ጀምረን እንደገና ሌሎችም ሰዎች በእምነታችንም ሊሆን ይችላል፣ በስራችን፣ በቢዝነሳችን፣ በትምህርታችን፣ በተለያዩ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ጉዳዮቻችን ላይ ልንከተላቸው የሚገቡን ሰዎች በሚል ነው። እና ያው ታዋቂ ግለሰቦች በጣም የምናደንቃቸው የምንማርባቸው ሰዎችን ነው እየጠቃቀስን የመጣ ነው ማለት ነው። እና እንደውም ይሄንን ዝግጅት ለማዘጋጀት የእንትን ያለኝ ምንድነው ያነሳሳይ ነገር
ሜንቶርሺፕ ምን ያህል አስፈላጊ ነገር እንደሆነ ስላመንኩበት ነው። እና ከምን ጋር የዋለች ምን ተምራ መጣች ይባላል። እና ወይም ደግሞ ከጓደኛውን ንገረኝና ማንነቱን ልንገርህ ይባላል። እና ከጥሩ ጓደኛ ጋር የዋለ ሰው ጥሩ ነገር ነው ተምሮ የሚመጣው። ካልሆነ ጓደኛ ጋር የዋለ ሰው ደግሞ ያ ነገር ሊጋባበት ይችላል። እዛ ሰው ላይ ያለው ጅላጅል ነገር ወይም በበሽታ መልክ የምናየው ችግር ወደ ሌላውም ወደ ጤናማው ሰው ሊዛመት ይችላል። ስለዚህ በተቻለ መጠን አብረን የምንውላቸውም ሆነ የምንማርባቸው ሰዎች እንደ ሜንቶርም የምናያቸው ሰዎች በኤክስፐሪየንስም በእድሜም ሊሆን ይችላል የምንማርባቸው ሰዎች በትምህርት በእውቀት ወይም በቢዝነስ የተሻለ ልምድ ያላቸው ሰዎች ሊሆኑ ይችላሉ እና ከነሱ የምንማረው ነገር ይኖራል ማለት ነው። እና ከጥሩ ሰዎች ጋር ከዋል ውሏችንን በዛ መልኩ በዙሪያችን ያሉት ሰዎች ጥሩ ነው ብለን በመናምንበት ሁኔታ ላይ ከሆነ የተሻለ ይሆናል ማለት ነው። እና ግን ለኛ በማይጠቅመንና በማይመለከተን ጉዳይ ላይ የሆኑ ነገሮችን ከቀንነት ይልቅ ሌላ ኔጋቲቭ የሆኑ ነገሮችን የሚያስተላልፉ ወይም ኔጋቲቭ ኤነርጂን ከሚለቁ ሰዎች ጋር ግን መዋል የለብንም ማለት ነው። እና የዛሬው እንትን ዝግጅት ማለት ነው እየከበደኝ ነው የማቀርበው። በእውነት አሁን ወደ መጀመሪያ ያነሳሳኝ እንደውም ጀመርኩት ይሄንን ቪዲዮ ለማቅረብ ያነሳሳኝ ሜንቶርሺፕ ፕሮግራሜ ምንድነው አነሳሴ ያው ከችግር ነው የሚነሳው። ማንኛውም ነገር ከችግር ነው የሚነሳው እና በሀገራችን ባለው ሁኔታ ከባድ ችግር ተከስቷል ብዬ አምናለሁ በዲስትራክቲቭ ሜንቶርሺፕ ምክንያት። እና አንድ ሰው አብሮት የሚውለው ወይም የሚማርበት አብሮት የሚሰራው ሰው ወደ ኔጋቲቭ አቅጣጫ የሚመራው ከሆነና የዛኛው የኔጋቲቭ እንትን አይሎ ከሄደ በዛ በኔጋቲቭ ችግር የመጠቃት እድሉ እየሰፋ ነው። ስለዚህ ያንን ችግር እንደ ሀገር የደረሰውን ችግር በማየት እንደ ሀገርም የደረሰውን ችግር በማየት ኮንስትራክቲቭ ሜንቶርሺፕ የሚል ዝግጅት ሳቀርብ ቆይቻለሁ ማለት ነው። እና ወደ 13 ይመስለኛል ኮንስትራክቲቭ ሜንቶርሺፕ ብዬ ያቀረብኳቸው ዝግጅቶች። እና ምንድነው እነዚህ ዝግጅቶች ያቀረብኩት ከዲስትራክቲቭ መጀመር ስላልፈለኩ ነው። ብዙ ጊዜ የሳይንስና የሳይኮሎጂ ሰዎች እንደምታውቁት የሚሰሩት የመጀመር የሚፈልጉት ሁሉ ጊዜ ከፖዚቲቭ ነገር ነው መጀመር የሚፈልጉት። ለምሳሌ እኔ አሁን በሳይንስ እናስተምር ወይም ሂሳብ ስናስተምር ፕሮብለም ከሆነ ሶልቭ የምናረገው ፕሮብለም ሶልቭ ልናረግ ከሆነ መጀመሪያ ምን አለኝ የሚለውን ነገር ማየት አለብኝ። ምን አለኝ በምንልበት ጊዜ ጊቨን ለምሳሌ ሂሳብ ፕሮብለም ነው ብንል ሶልቭ ለማድረግ በማት ጊቨን ብለን መጀመር አለብን። ምንድነው ያለኝ ነገር እንደ በፕሮብለም መልክ የተሰጠ ጥያቄ ነው ብንል አሁን ጊቨን የሚለውን ነገር ነው መጻፍ ያለብን። ምን ነገር አለኝ ብለን ያለንን ነገር እናስቀምጣለን። ምንድነው ያለን ነገር ፖዚቲቭ የሆነ ፎርስ ሊሆን ይችላል ወይም ደግሞ ኔጋቲቭ የሆነ ፎርስ ሊሆን ይችላል። እንደ ፍሪክሽን ወይም ወደ ኋላ ወደ ላይ ከሆነ የምንወጣው ወደ ታች የሚጎትት ግራቪቲ ሊሆን ይችላል ወደ ኔጋቲቭ ዳይሬክሽን። ስለዚህ ዳይሬክሽኑንም አማውንቱንም ኳንቲቲውንም ጠቅሰን መሄድ አለብን። ወደ የት አቅጣጫ ነው የሚወስደን ያ ነገር። ስለዚህ አሁን ያንን ሁሉ ሰብስበን መጀመሪያ ምን እንዳለን እናስቀምጣለን ማለት ነው ያወቅነውን ነገር። ከዛ በኋላስ ልንፈታው ምንችለው ነገር አለ ሪኳየርድ ብለን እናስቀምጣለን። የሚፈልገው ነገር ምንድነው ሪኳየርድ ነው። ከዛስ በኋላ ሶሉሽን እንላለን። ሶሉሽን ብለን አሁን ይሄንን ካለን ነገር ተነስተን ይሄን የተጠየቅነውን ፕሮብለም ሶልቭ ለማድረግ የሚያስችለን ፎርሙላ ምንድነው ብለን ፎርሙላችንን ማስታወስ ይተበቅብናል ማለት ነው። እና ፎርሙላ እናስቀምጣለን። በዛ ፎርሙላ ወይም በዚህኛው ሳይንሳዊ ቲዮሪ መሰረት ወይም በዚህኛው ፋክት በዚህኛው ብለን ምክንያት መጥቀስ ይተበቅብናል። እንደ ሳይንስ አሁን እንደ ሳይንስና እንደ ሂሳብ ነው የምነግራችሁ። እና የሳይኮሎጂ ባለሙያዎችም ከፖዚቲቭ ነው የሚጀምሩት። ከዛ በኋላ ካልኩሌት ታረጋላችሁ። ከዛ የሂሳብ ዕውቀታችሁን ትጠቀማላችሁ።
ምናልባት የተለያየ ነገር ተጠቀሙ ትችላላችሁ ሊኒየር ኢኩዌሽን ሊሆን ይችላል በቀላሉ የምትመልሱት በመደመር በመቀነስ በማባዛት በማካፈል ብቻ የሚሄድ ወይም ደግሞ ኳድራቲክ ኢኩዌሽን ሊሆን ይችላል ኤክስፖነንት ያለው እንደዚህ አንዳንድ ነገር ያለው ሊሆን ይችላል ትራይጎኖሜትሪክ ፋንክሽን የሚጠይቅ ሊሆን ይችላል ከዛም ወይም ደግሞ ሌሎች አይነት የሂሳብ ኢኩዌሽኖችን የሚጠይቅ ነገር ሊሆን ይችላል እነዛን ያለንን የፕሮብለም ሶልቪንግ ስኪል እና የሂሳብ ዕውቀታችንን ተጠቅመን ያንን ፕሮብለም ሶልቭ አድርገን ሶሉሽን ሴት እናስቀምጣለን ማለት ነው እና አሁንም እኔ ስጀምር ኮንስትራክቲቭ ሜንቶርሺፕ ብዬ ከፖዚቲቭ የጀመርኩት ምን አለን የሚለውን ነገር ማየት እንድንችል ነው እና ጊዜ ሲኖራችሁ መለስ ይያላችሁ ኮንስትራክቲቭ ሜንቶርሺፕ ላይ ያሉትን ፕሮግራሞች ልናይ እንችላለን ማለት አሁን የዛሬው ማቀርበው ኔጋቲቭ ነገር ስለሆነ ኔጋቲቭ ኤነርጂ የሚለቁ ሰዎችን ሁኔታ ወይም ዲስትራክቲቭ ሜንቶር ብዬ የለየኋቸው ሰዎች ሁኔታ ስለሆነ በዚህ ፕሮግራም የማቀርብላችሁ ያንን ለማየት ማለት ነው የበፊቶችን ምን አለኝ የሚለውን ደግሞ በሀገራችን ደግሞ በጣም ብዙ ሰዎች ደግሞ ፖዚቲቭ የሆነ ነገር ያላቸው ለሀገር የሚጠቅሙ ለልማት የሚጠቅሙ ለሰላም ለፍትህ የሚሰሩ ብዙ ሰዎችም እንዳሉ እንድንረዳ መጀመሪያ ያው ብዙ ጥሩ ነገርም እንዳለ በሀገራችን ያለውን ነገርም በተወሰነ ደረጃ እንድናይ ነው ለምሳሌ ያህል ነው የጠቀስኩላችሁ እነዛ ብቻ ናቸው አይደለም እና አሁንም በዚህ በዲስትራክቲቭ ሜንቶርሺፕም በተመሳሳይ ሁኔታ ለምሳሌ ዋና ቀዳሚ የሆኑትን ነው አሁን ዲስትራክቲቭ የሆነ ሚና አፍራሽ ሚና በመጫወት ላይ በሀገራችን ሰላምን እጦት ላይ ምክንያት የሆኑ ሰዎች ሩት ኮዝ የሆኑ ሰዎች እንደዛ አይነት ሰዎችን ነው የማቀርብላችሁ ማለት ነው ስለዚህ እነዚህ ሰዎች አፍራሽ ሚና ተጫውተዋል በሀገራችን ላይ ያው ኔጋቲቭ ኤነርጂያቸውን ለቀዋል ወይም መጥፎ ሌጋሲያቸውን አስቀምጠው አልፈዋል ወይም ደግሞ የችግሩን መሰረት ጥለው ሄደዋል ስለዚህ እነዛን ነገሮች ማየት ይኖርብናል ማለት ነው እነዛ ግለሰቦች ምንድናቸው ይሄ ነገር ለወደፊት እንዳይከሰት ማሰብ ስላለብን ማለት ነው እኛም በራሳችን በቤተሰባችን ሁኔታ ላይ እንደገና ደግሞ እንደ ሀገር ደግሞ ኃላፊነት ያለባቸው ሰዎችም ይሄንን አይተው ምንድነው ማሻሻል ያለብን የሚለውን ነገር ኮንሲደር እንዲያደርጉ ማለት ነው እና እኛም ደግሞ የራሳችን ሚና እኔ በግሌ የራሴን ሚና የኔ ሚና ነው ብዬ ማስበውን ትዝ ያለኝን ነገር አስተዋውሳለሁ ማለት ነው ሌሎችም ሰዎች እንደዚሁ ትዝ ያላቸውን ነገር ያስተዋውሳሉ እና በሀገራችንም ጉዳይ በሰላም ጉዳይ በልማት ጉዳይ በፍትህ ጉዳይ ላይ አስተዋጽኦ ለማድረግ ነው ማለት ነው እና አቤት ይሄ ዲስትራክቲቭ ሜንቶርሺፕ የሚባል ቶፒክ በጣም ከባድ ነው ከባድነቱ ምንድነው ጉዳዩን ለመናገር ከብዶኝ ሳይሆን ግን በጣም እንደው በቃ አጥፊ ሰዎች ስብስብ የያዘ በመሆኑ እንደው ዝም ብዬ ቀጥታ ገብቼ ለማውራት እንደው የሚከብድ ነገር በመሆኑ ነገር ግን መታወቅ ግን አለበት ይሄ ግልጽነት በግልጽ መቀመጥ አለበት ያለው ችግር ማለት ነው አሁን ምንድነው ሰዎችን በመውቀስ ወይም ሰዎችን እንትን ለማለት ሳይሆን ከዛ ግን ከጥፋትም እንማራለን አንዳንድ ታዋቂ ሰዎች እኮ ከምንድነው በጣም ጥሩ ስራ የሰሩ እንኳን በጣም ጥሩ ስራ የሰሩ ሰዎች እንኳን ሲመክሩ ምን ብለዋል ከስተት ላይ ተማሩ ነው ያሉት ከስተት ላይ ተማሩ ዛሬ ማቀርባቸው እንዲህ በስተት አይደለም ያው በአጥፊነት በጣም ከፍተኛ ጥፋት ያጠፉና ለሀገርና ለሕዝብ የተረፈ የሆነ ጥፋት ያጠፉና የነሱ ስራቸው ምን እንደሆነ ለማሳየትና ወደፊት ይሄንን ነገር እንዳይደገም ያው ትምህርት እንድንወስድበት ለማድረግ ነው እና እንግዲህ ያው የተወሰኑትን ዛሬ ያቀርብላችኋለሁ ደግሞ የተወሰኑትን ደግሞ በሌላ ጊዜ የማቀርብላችሁ ይሆናል ማለት ነው እንግዲህ በፈራውም ልጀምረው ነው ምን አደርጋለሁ እና ምን መሰላችሁ ይሄን ያህል መግቢያ ያበዛሁባችሁ ያለሁት የይሉኝታ ሰው ስለሆንኩ ነው እኔ በይሉኝታ አምናለሁ እና ይሉኝታ ለኔ ማነር ነው በቃ የስነ ስርዓት የሰው ልጅ ባህሪ መገለጫዎች ውስጥ ነው ብዬ ስለማምን ነው እና ይሄን ያህል ይሉኝታ
ካለሽ ለምን ይሄንን ታቀርቢያለሽ ሊለኝ ይችላል ሰው። ችግሩ ግን መታወቅ አለበት። ችግሩ መታወቅ አለበት። ይሄ ምንድነው የአንድ ችግሩ በተለይ መንስኤው ታውቆ በመንስኤው ላይ መሰረት ያደረገ የመፍትሄ አካሄድ ከሌለ መፍትሄው ዘላቂ ላይሆን ይችላል። ስለዚህ ዘለቄታዊ የሆነ መፍትሄ ለማግኘት ባሉብን ችግሮች ላይ ለምሳሌ የሰላም ችግር፣ የማህበራዊ ኑሮ ችግር፣ የሌሎችም የኢኮኖሚያዊ ጉዳዮች ችግር፣ የፍትህ ችግሮች፣ እነዚህን ሁሉ ነገሮች ለመፍትሄ ለማግኘት በእያንዳንዱ ችግር ላይ መንስኤው መታወቅ አለበት። አሁን ዛሬ ማቀርብላችሁ ቦልድ የሆኑ መንስኤዎችን በጣም ሩት ኮዝ የሆኑ በቃ በጣም ከፍተኛ የሆነ የውም ችግር ያስከተለ ኮዝ የሆኑ ሰዎች ናቸው ማቀርባቸው ማለት ነው። ይሄንን ስላችሁ ግን ኮዙ ሰዎች ብቻ ናቸው ማለት አይደለም። አሁን ይሄ ቶፒካችን ዲስትራክቲቭ ሜንቶርሺፕ ካለ ሰዎች ላይ ያተኮረ ስለሚሆን እንጂ ለደረሰው ችግር የተለያዩ ምክንያቶችም ይኖራሉ። ግን ያንን ችግር ኢግናይት በማድረግ ያንን ችግር በጣም በሚያባብስ ሁኔታ ያስቀጠሉት ግን ሰዎች ነው የምናየው ማለት ነው እንጂ ከችግሮቻችን ውስጥ ለምሳሌ የትምህርት ችግር አለ፣ የስርዓተ ትምህርት ችግር በተለይ ደግሞ እኔ በዚህ አሁን በሀገር ጉዳይ ላይ በደረሱት ችግሮች ለ40 ዓመት በቀዳማዊ ኃይለ ሥላሴ ጊዜ የዘለቀው ስርዓተ ትምህርት እና የተሳሳተ ትርክት በዛ ውስጥ ያለው የተሳሳተ ትርክት አሁን ያለው የምሁር ወይም ደግሞ ኢንተሌክቹዋል የሚባለው ክፍል ችግር ፈቺ እንዳይሆን አድርጎታል። ወይም ችግር ለመፍታት ካፓብል ያልሆነ ነገር ለመዘርጋት አስችሏል ማለት ነው። እንግዲህ እንደምታውቁት የጤና ስራ ቢበላሽ የተወሰኑ ሰዎች ይሞታሉ። የምህንድስና ሰዎች ስራ ቢበላሽ የተወሰኑ ህንጻዎች ይፈርሳሉ ወይም ይጣመማሉ። የትምህርት ስራ ሲበላሽ ግን ትውልድ ነው የሚበላሸው የሚባል ነገር አለ፣ ወይም ትውልድ ነው የሚጠፋው። ስለዚህ አሁን በኔ እድሜ ያሉ ማለት ነው በኔ እድሜ ያለን ሰዎች በቀዳማዊ ኃይለ ሥላሴ እኔ 9ኛ ክፍል ነበርኩኝ እሳቸው ሲወርዱ፣ በተወሰነም ደረጃ ተምሬያለሁ በእሳቸውም ጊዜ። ስለዚህ አሁን በአጠቃላይ በብዙ ውሳኔ ሰጭነት ላይ ያሉ ሰዎች በዛ ስርዓተ ትምህርት የመጣ በመሆናችንና እኛም ደግሞ ለቀጣዩ ትውልድ የምናስተላልፈው የተሳሳተ ትርክት ካለ ያ ነገር ችግር ይሆናል ማለት ነው። እና አንዱ የስርዓተ ትምህርታችን ችግር አለ። እንደገና ደግሞ ጎጂ ልማዳዊ ድርጊት የሚባል ነገር አለ። አሁን ብዙ ምሁራን የማያዩት ሁለቱ ነገሮች ጎጂ ልማዳዊ ድርጊቶች ከቦታ ቦታ ይለያያሉ፣ በአይነትም ይለያያሉ፣ በመጠንም ይለያያሉ። ግን ጎጂ ልማዳዊ ድርጊት በየትኛውም አካባቢ አለ። ያ ነገር ለችግሮች መንስኤ ይሆናል። ስለዚህ ጎጂ ልማዳዊ ድርጊቶችን ለማስወገድ መጣጣር አለብን። ስርዓተ ትምህርታችንን ለማሻሻል መጣጣር አለብን። ሀገራችን ደግሞ ዩኒክ የሆነችበትን ኮዝ ደግሞ በንጽጽር ላይ ወስደን ማየት አለብን። ሀገራችን ዩኒክ የሆነችው ለምሳሌ በቅኝ ግዛት ብዙ አመት አልተገዛችም። ስለዚህ ከዛ ጋር ተያይዞ ያሉት ጉዳዮች ኮንሲደር መደረግ አለባቸው። አንዳንድ ደግሞ የሲስተም ችግር ደግሞ አለብን። የዘመናዊ ሲስተም በጣም ብዙ ነገር አለው። ግን አሁን እነዛ ወደ ሀገራችንም ያልገቡ ነገሮች አሉ። ለምሳሌ እንደ ኢንዲጂነስ ፒፕል ራይት አይነት ነገሮች አሁን ያለው የብሔር ፖለቲካ ነው። ከብሔር ፖለቲካ አንዱ ትልቅ ችግር ነው፣ መውጣት አለብን። ከዛ ስንወጣ ግን መተኪያ ነገር ያስፈልገናል ብዬ አምናለሁ። ለምሳሌ ኢንዲጂነስ ፒፕል ራይት የሚለው ነገር እሱ ላይ መስራት አለብን እና ሌሎችም ከሲስተም ጋር የተያያዙ ችግሮች አሉ። እነዛን ሲስተሞች ከህገ መንግስቱ ጋር ከፌደራል ሲስተሙ መስተካከል ጋር ብዙ ጊዜ የምነግራችሁ ምንድነው ፌደራል ሲስተሙ ላይ በተለይ ሁለቱ ክልሎች መበተን አለባቸው። ክልል 3 ወይም የአማራ ክልል ቢያንስ ከ4 መከፈል አለበት። ክልል 4 ወይም የኦሮሚያ ክልል የምንለው ቢያንስ ከ5 መከፈል አለበት። መልካም አስተዳደር እንዲመጣ፣ ሰላም እንዲመጣ፣ ልማት በተገቢው ሁኔታ እንዲመጣ፣ ፍትህ እንዲገኝ ካስፈለገ እንጂ እንዲህ በጣም የተንቦረቀቁ ክልሎች በቂ ገቨርናንስ በሌለበት ማኔጀብል ባልሆነ ሁኔታ እየተዳደሩ ሊሆን አይችልም። የነበሩት ግን ሌሎቹ ክልሎች ደግሞ መጠነኛ በተለይ ከ10 ሚሊዮን ህዝብ በታች የሆነ የህዝብ ብዛት ያላቸው ክልሎች ባሉበት ቢቀጥሉ፣ ፖለቲካን ከዜሮ ያለ መጀመር ሁኔታ ቢኖር፣ እነዚህ ነገሮችን ቢሆኑ ጥሩ ነው።
ለውጥ በመጣ ቁጥር ወይ አዲስ አስተዳደር በመጣ ቁጥር ያን የነበረውን በሙሉ ደርምሶ እንደ አዲስ ከዜሮ እየጀመርን ምን ሄደው ነገርም መቅረት አለበት። በጣም ብዙ ኤነርጂ፣ ብዙ ኢኮኖሚ፣ ብዙ የሰው ኃይል የሚፈስበት ነገር ስለሆነ ማለት ነው እና በጀመረው ላይ ሲቀጠልና እንደ አዲስ ተብሎ ሲጀመር እኩል አይደለም። ስለዚህ ይሄንን እንደዚህ ከዜሮ የመጀመር ነገራችንም እንደ አንድ ችግር ምን ወስደው ነው እና አሁን እኔ እነዛን ችግሮች ለመዘርዘር ስላልሆነ አሁን ወደ ዲስትራክቲቭ ሜንቶርሺፕ ነው መሄድ ያለብኝ። አረዘምኩባችሁ እና ግን ስለ ሀገራችን ሰላም እስቲ ትንሽ እንተዋወስ የሚል አንድ ቪዲዮ አለ። ይሄንን ስለ ሀገራችን ሰላም እስቲ ትንሽ እንተዋወስ። እሱን ነገር ብታዩት በዝርዝር ያሉትን ችግሮች እና የመፍትሄ ሐሳብ ናቸው ምለውንም የጠቃቀስኩት ነገር አለ። አሁን ይሄንን ግን የምላችሁ ለምንድን ነው በቃ ችግሩ የፈጣሪ ሰዎች ብቻ ናቸው ለማለት አለመሆኑን ለማሳየት ነውና ግን በሰዎችስ በኩል የሲስተሙ የጎጂ ልማዳዊ ድርጊቱ የስርዓተ ትምህርታችን ምናምን ብለናል። ሰዎችስ ኢንዲቪጁዋሊ ያደረሱት ችግር የለም ወይ ሲባል አሉ በጣም ብዙ ሰዎች ችግር የፈጠሩ ሰዎች። ስለዚህ ዛሬ የነሱን ሁኔታ እናያለን ማለት ነው በተከታታይ ፕሮግራም ኢንሻአላህ። ውድ ተከታታዮቼ ይሄንን ላይክ እና ሼር በመሃል መተዋወሱ ጥሩ ነው እና ፕሮግራሙን ከወደዳችሁትና ላይክ ያላረጋችሁ ካላችሁ ላይክ እያረጋችሁ መልእክታችን ለብዙ ሰው እንዲደርስ ደግሞ ሼር ማድረግም እንዳትረሱ። ፕላስ ኮሜንት ማድረግ እና ሰብስክራይብ ያላረጋችሁና ደግሞ አዲስ የመጣችሁ ሰብስክራይብ እንድታረጉ አሁንም በድጋሚ እጠይቃለሁ። ውድ የዓመተ ሰላም ተከታታዮች አሁን ያቀረብኩላችሁ ያለሁት ያው ዲስትራክቲቭ ሜንቶርሺፕ ወይም ቶክሲክ ሜንቶርሺፕ በሚለው ርዕስ ስር ያሉ ተከታታይ ቪዲዮዎችን ነው እና ባለፈው ጊዜም እንደነገርኳችሁ ስጀምር ይሄንን ርዕስ ማለት ነው ከዚህ በፊት ያው ከ3 አመት ቀደም ብሎ ከዚህ በተቃራኒው ያለ ወይም በፖዚቲቭ መልኩ ያለ ቪዲዮ ተከታታይ ቪዲዮ አቅርቤላችኋለሁ። እሱም ኮንስትራክቲቭ ሜንቶርሺፕ በሚል ርዕስ ወደ 13 ተከታታይ ዝግጅቶችን አቅርቤያለሁ እና አሁንም ደግሞ መለስ ብሎ ማየት ይቻላል። መለስ ብላችሁ ልታዩ ትችላላችሁ። 13ቱ ማለት ነው 13ቱ ኮንስትራክቲቭ ሜንቶርሺፕ ብዬ ያቀርብኩላችሁ ሰዎች የብዙ ሰዎች ስም ዝርዝር ከነስራቸው ነው ያቀረብኩላችሁ እና በሀገራችን በሰላም ጉዳይ ላይ በማህበራዊ ጉዳይ ላይ በምጣኔ ሀብታዊ ጉዳይ ላይ ባራያነት የሚጠቀሱ ሰዎች ናቸው ያሉትን ነው የጀመርኩት እና ይሄ ዛሬ ማቀርብላችሁ ዲስትራክቲቭ ሜንቶርሺፕ እንደው ኔጋቲቭ ነገር ማቅረብ ደስ አይልም። ቢሆንም ግን ሪያሊቲው ደግሞ እሱ ስለሆነ እሱም ስላለ ይሄንን ኔጋቲቭ የሆነ ነገር ማየት ያስፈልጋል። ዝም ብለን ጥሩ ነገር ብቻ ደስ የሚለንን ብቻ አምርጣን ብለን ሌላውን ሪያሊቲውን እንትን ካልነው ወይም ወደ መፍትሄ የሚያዳርሰን አይሆንም። ስለዚህ እንደውም ያንን የመጀመሪያ ኮንስትራክቲቭ ሜንቶርሺፕ ወደ 13 ቪዲዮ የሰራሁት ማለት ነው ከኔጋቲቭ ላለመጀመር ነው። ከኔጋቲቭ ላለመጀመር ነው እንጂ ዋናው የጥፋቱ መንስኤ ግን እነዚህ ዲስትራክቲቭ ሜንቶርስ ወይም ደግሞ ለዚህ ሁሉ የሰላም ችግር ጦስ የሆኑ ሰዎች ወይም ደግሞ አገርን ሰላም የነሱ ሰዎች ሁኔታ ነው እና ዲስትራክቲቭ ሜንቶርሺፕ የሚለው ርዕስም በጣም አስፈላጊና በሀገራችን ለደረሰው የሰላም እጦት ይሄ ሁሉ ችግር ይሄ ሁሉ መስቀልቀል ለዚህ ሁሉ እልቂት ለዚህ ሁሉ ጉዳት ለዚህ ሁሉ የኢኮኖሚ ውድመት መንስኤው ምንድነው ሩት ኮዙ ምንድነው የሚለው ነገር የምንረዳበት ወይም የምናይበት ርዕስ ስለሆነ ነው። እናንተም አይ ይሄ ነው ይሄኛው ኮዝ ነው የበለጠ ኮዝ ሊሆን የሚችለው የምትሉት ነገር ካላችሁ በኮሜንትም በአስተያየትም በተለያየ መንገድ ልትገልጹልኝ ትችላላችሁ ወይም በሌላ ሚዲያ በኮሜንት ደግሞ ውይይት ብትጋብዙኝ መልስ መስጠት እችላለሁ እና በዛ መልኩ ነው ማለት ነው። ሌላው ዲስትራክቲቭ ሜንቶር ቶክሲክ ሜንቶር የሆኑ ኢሊቶች በመልበት ጊዜ አሁንም በተደጋጋሚ ያለፍኩም ቢሆን ላስታውሳችሁ ብዬ ነው ስላችሁ ከአካዳሚክ ዕውቀት ካላችሁ ሰዎች ጋር ብቻ የተያያዘ አይደለም። የተለያየ ማህበረሰብ
መሪዎች በተለያየ መልኩ ማለት ነው ያሉትን እንግዲህ ፕሮፌሽናል ማለት ብቻ ሳይሆን በአጠቃላይ የማህበረሰብ መሪዎችን በተለያየ ሙያ ሊሆን ይችላል በዚህ በሀገር ጉዳይ ላይ በጦርነት ጉዳይ ሊሆን ይችላል ኢቭን በሰላማዊ ሁኔታ ላይ ሆነው ግን ሳይታወቃቸው በማጥፋት አገሪቱን ጥፋት ላይ የመሩ የማህበረሰብ መሪዎች ወይም ታዋቂው ሰዎች ተደማጭነት ያላቸው ሰዎች የሚለውን ኢቭን የእምነት አባቶችንም ጭምር የሚጨምር ነገር ነው እንጂ ከትምህርት ጋር ብቻ እንዳይያያዝ ማሳሰቢያ ለመስጠት ነው። እና ሌላው ደግሞ ምንድነው በዚህ ስለ ዓመተ ሰላም ቻናል በፊት ስለነበረው ከ3 ዓመት በፊት ስለነበረው ሁኔታ ጭምር በደንብ እንድታዩ ማሳሰቢያም ልሰጣችሁ ፈልጋለሁ። ምንድነው ዓመተ ሰላም በሚጀምርበት ጊዜ የአንድ የ2 ደቂቃ የሚሆን ላውንቺንግ ቪዲዮ ካስቀመጥን በኋላ ከዛ በኋላ ግን 3 ተከታታይ ስለ እቅዱ አጠቃላይ ዓመተ ሰላም ቻናል በምን ላይ እንደሚሰራ በምን ሁኔታ ለመስራት እንዳሰበ እንደዛ የሚገልጽ 3 ተከታታይ ቪዲዮ አለ። ከዛ በኋላም ደግሞ ስለ ሰላም ጉዳይ ስለ ሰላም በአጠቃላይ እንደገናም ደግሞ በሀገር ሰላም በሲቪል እና ሰብአዊ መብቶች ዙሪያ በስርዓተ ጾታ ፍትሃዊነት በቤተሰብ ደህንነት ዙሪያ በባህል ተሐድሶ በዋናነት ማህበረሰብን ግንዛቤ በማሳደግና የሲስተም አድቮኬሲም ይዘት ያላቸው ዝግጅቶችን ሳቀርብ ቆይቻለሁ ማለት ነው። እና እነዚህ እንትኖች ፖዚቲቭ መልእክት ብቻ ያላቸው ናቸው። ያው እንግዲህ ደጋግሜ እንደነገርኳችሁ ያሁኑ ግን ቀደም ሲል እንደነገርኳችሁ በይዘቱ ለየት ያለ ነው ማለት ነው። ኔጋቲቭ የሆኑ ማለት አጥፊ ሰዎችንም የሚመለከት ዝግጅት ነው ማለት ነው። ዲስትራክቲቭ ሜንቶርሺፕ ወይም ቶክሲክ ሜንቶርሺፕ ብለን ስናቀርበው ማለት ነው። እና ፖዚቲቭ ብቻ ፖዚቲቭን ጥሩን ብቻ ተናግረን ዝም ብንል ሪያሊቲው እንደዛ አይደለም። ስለዚህ የምናቀርበው የመፍትሄ ሐሳብም ፋይዳ የሚኖረው ከሪያሊቲው ጋር የተገናኘ ከእውነታው ጋር የተገናኘና ከእውነታ ሲነሳ ስለሆነ ነው ኔጋቲቭ የሆኑ እውነታዎችንም ማንሳት ግድ የሆነብኝ ብዬ ማሳሰብ ፈልጋለሁ። እና ደግሞ ሰዎች የሚያጠፉት በማወቅም ሆነ ባለማወቅ ያጠፋሉ ማለት ሆን ብለውም ሊሆን ይችላል ወይም ጥሩ ሰራን ብለው ነገሩ ግን ውጤቱ በጣም ይከፋ የሆነ ስራ ይሰራሉ ማለት ነው። እና እነዚህ ግን ሰዎቹ ተጽዕኖ ፈጣሪ ከመሆናቸው አንፃር ወይንም ኤሊቶች ምንላቸው ወይም አመራር ላይ ማህበረሰብ በተለያየ አደረጃጀት ያለን ማህበረሰብ ተቋም መሪዎች የሚሰሩ ጥፋት ለበርካታ ህዝብ ጉዳት ጦስ ይሆናል ማለት ነው። ለዚህ ነው በዚህ ቶፒክ ላይ መስራት ያስፈለገ ማለት ነው። በመሆኑም በዚህ በዲስትራክቲቭ ሜንቶር ዝግጅቴ ቶክሲክ ሜንቶር ናቸው ወይም የሆኑ ኤሊቶች ናቸው ብዬ ያስኳቸውን ኤሊቶች ከነ ምክንያቴ እያቀረብኩላችሁ ነው። እና ኤሊት ስል ያው ደጋግሜም እንደነገርኳችሁ በተለያየ ጉዳይ የማህበረሰብ መሪዎች በማህበረሰቡ ተቀባይነት ያላቸው ተደማጭነት ያላቸው ማለቴ ነው። በተለያየ ጉዳይ ስል ደግሞ በተለያየ ፕሮፌሽን ሊሆኑ ይችላል፣ ሙያ ዘርፍ ያሉ ሊሆኑ ይችላሉ፣ አክቲቪስቶች ሊሆኑ ይችላሉ፣ ፖለቲከኞች ሊሆኑ ይችላሉ፣ የእምነት አባቶች ሊሆኑ ይችላሉ፣ የማህበራት መሪዎች ሊሆኑ ይችላሉ፣ ሌሎችም የማህበረሰብ መሪዎች ለማለት ነው። እና ዲስትራክቲቭ ሜንቶርሺፕ ወይም ቶክሲክ ሜንቶር ስል በሀገር ሰላም ጉዳይ ላይ አፍራሽ ሚና የተጫወቱ አሁንም አሉታዊ ሚና እየተጫወቱ ያሉ ወይንም አፍራሽ አሉታዊ ሚና ያላቸው ኤሊቶችን ለማለት ነው። ወይም ደግሞ ቀደም ብለው የነበሩ ማለት ነው። እና ከነዚህ ውስጥ እንግዲህ ናምበር 1 ብዬ ነው ያስቀመጥኩላችሁ። የማየውም ከ100 ዓመት ወዲህ ያለ ታሪክን ነው። ናምበር 1 ብዬ ያስቀመጥኩላችሁ ቀዳማዊ ኃይለ ሥላሴን ነው። ከዛ ደግሞ ያንን ቀዳማዊ ኃይለ ሥላሴን ጉዳይ ትርክትና ኔጋቲቭ ነገር ማንሳት ማስቀመጥ ያስፈልገኝ ምክንያት ምንድነው? ጋፕ ፊለር
ለመሆን ፈልጌ ነው። ተገቢውን ትኩረት እያገኘ ስላልሆነ ነው። ሌሎች ምሁራን በዚህ ጉዳይ ላይ በቂ አስተያየት እየሰጡበት ስላልሆነ ነው። እንደውም ከተውም አንዳንዶች እንደ ሮል ሞዴል አይተው እንደ ጥሩ ነገር አይተው ያንን የድሮውን እያነሱት ስለሆነ ነው። ለምሳሌ የሀገራችን ችግር እየመጣው ወይም ሰላሙ ዲክላይን ያደረገው ማድረግ የጀመረው ወይም የሆነ ችግር እየመጣ ያለው ከመሬት ላራሹ አዋጅ ወዲህ ነው የሚሉ በአሁኑ ዘመን ተደማጭነት ያላቸው እንደ አቻም የለው ታምሩ አይነት ምሁራን ወይም ቶክሲክ ሜንቶርስ እየመጡ ስለሆነ ነው። ምንም ያህል አድናቂው በሆንም አድማጩ በሆንም ግን በዚህ መሀል ላይ የተሳሳተ አቅጣጫ እየያዙ ነው። ስለዚህ ጋፕ ፊለር መሆን አለብኝ ብዬ ነው ይሄንን ዝግጅት እያቀረብኩ ያለሁት ማለት ነው። ለምሳሌ መጥቀስ ስላለብኝ ነው አንድ ኢሹ የጠቀስኩት፣ አቻም የለውንም አንድ ሰው የጠቀስኩት እንጂ የሱ መሰል የሆኑ ግንዛቤ የሌላቸው ወደ ኢፍትሃዊነት ሐሳባቸው፣ አመለካከታቸው፣ ኢንቴንታቸው ወደ ኢፍትሃዊነት ናቪጌት ያደረገ ሰዎች ስላሉ ነው አሁንም የግድ ይሄንን ቶፒክ ማንሳት ያለብኝ ማለት ነው። እና እንግዲህ ውድ ታዳሚዎቼ የዛሬ ፕሮግራማችንን እያገባደን ነው እና በጣም ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። እና እንግዲህ ያው እየጨረስን ስለሆነ ላይክ ማድረግ እንተዋወስ። ላይክ እያደረጋችሁ ሼር ማድረግም እንዳትረሱ። ያላችሁን አስተያየት ደግሞ በኮሜንት ላይ እንድታሰፍሩልኝ ትብብራችሁን እጠይቃለሁ። ኮሜንቱ ደግሞ ሁሌም እንደምላችሁ የግድ የኔን አስተያየት በመጋራት ብቻ አይደለም፣ ነገር ግን ለየት ያለ ሀሳብም ሊሆን ይችላል ወይም ደግሞ የኔን ሀሳብ በመደገፍ የማዳበሪያ ሀሳብ ሊሆን ይችላል። ለማንኛውም ያላችሁን አስተያየት በኮሜንት ላይ እንድታሰፍሩልኝ ትብብራችሁን እጠይቃለሁ ማለት ነው። እና ሰብስክራይብ ያላረጋችሁ እና አዲስ የመጣችሁ ታዳሚዎች ደግሞ ያው ሰብስክራይብ እንድታረጉኝ አሁንም በድጋሚ እጋብዛለሁ። እና ስላዳመጣችሁኝ በጣም አመሰግናለሁ። በያላችሁበት ሰላም ሆኑልኝ።